አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የማዳም ቅመሞች፣ እንደውም ሌሎቻችሁ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። አባይቢን ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። አዲስ ነኝ። ለምን ልዩቱብ ነው? አዲስ ነኝ፣ አዲስ ጀማሪ ነኝ እና ያው ብቻ ያው አዲስ ነኝ። የእውነቴን ነው የምላችሁ፣ አበረታቱኝ እና ዛሬ አንድ ነገር ይዤ መጥቻለሁ። የምር ከአንድም ሁለትም ሶስትም ያጋጠመኝ ነገር ስላለ ነው ማለት እንትን ለማለት ምን መሰላችሁ ሀባይቢ የውላችሁ ማለት አንዳንድ ለሁሉም አይደለም፣ ለሁሉም ደላላ አይደለም፣ ለአንዳንድ ደላላዎች ማለት ነው። ማለት ልጆቹ ወደዚህ ልጆቹን ወደዚህ ካላኳቸው በኋላ በቃ ማለት ሁሉም አይደለም እንዳልኳቸው ማለት ነው። እዚህ ጋር ቅርታ እንድታረጉልኝ ፈልጋለሁ። ምንድነው ልጆቹ ወደዚህ ከመጡ በኋላ በተለይ አዲሶቹ ማለት ነው ማለት ሌላ ቦታ ሰርተው ምናምን ማለት ፍሬሽ ለሆኑ በጣም አስቸጋሪ ነው። አሁን ለሚመጡት ነው እና የሚመጡትን ከላኳቸው በኋላ ምንድነው ከመጡ በኋላ ምንም አያውቁትም አዲስም ስለሆኑ ማለት ነው። አይደለም አዲስ ባይሆኑ ለራሱ እስከሚላመድ ምናምን ነገር ሁሉም ይከብዳል። በነገራችን ላይ ግን 3 ወርም ይለፋቸው 3 ወርም አይለፋቸው ማለት የሆነ ነገር ወደዚህ ከመጡ በኋላ ለአሰሪዎቻቸው ካስረክቧቸው በኋላ በብዛት አይደርሱም። በምን አትሉኝም? አሁን ሰሞኑን ወላሂ ከብዙ ልጆች ተገናኝቼ ያጋጠመኝን ነገር የሰማሁትን ነገር እንደው ላውራ ብዬ ነው ማለት በቃ ምን መሰላችሁ፣ አንደኛዋ 3 ወር አንደኛ ደሞዟን በጊዜ እንትን አይሏትም፣ በሰዓቱ በወሩ አይሰጧትም። ቤተሰብ አታገኙም። ልጅ አለባት፣ ቤተሰብ አለ። እንግዲህ ልጆቿን ጥላ ነው የመጣችው እዛው ማለት ነው፣ ኢትዮጵያ ማለት ነው። እና ብሯን በትክክል አይሰጧትም። አንደኛ ቤተሰብ ላገኝ ቤተሰብ ላውራቸው ምናምን ስትል ምን እሏታል? አይ ቤተሰብ ምን ያደርጉልሻል? ቤተሰብ ምን ያደርጋል? ብር ላክላቸው። ብር እንኳን ብሩን ልትላክላቸው በምን ታገኛቸው? ከዛ ደውላ ያንን እንትን ሲሏት ደውላ ምንድን ነው ደላላዋን ስትጠይቅ ደላላው ምን ይላታል መሰላችሁ? 3 ወር 1 2 3 ወር ድረስ ነው እኛ እንትን ምንለው የሚመለከተን፣ ከ3 ወር በኋላ ግን ያለው አይመለከተንም ብሎ ይላል። ለምን አንተ እኮ ወይንም አንቺ እኮ ባችል ባይመለከተኩ እንኳን የሆነ ነገር እኮ መፈለግ አያቅትም። ሀባይቢ ልብ ብላችሁ አዳምጡኝ እዚህ ጋር ማለት ነው። ለምን አይመለከተውም? ለምን የሆነ ነገር መፈለግ ያቅተዋል? አያቅተውም። የሆነ መፍትሄ መፈለግ ነው። እና ወላይ ልጅቷ ማለት ነው አልቅሳ አይኗ በጣም ደም ነው የሚመስለው ለማየት በጣም ይሰቀጥጣል። በቃ ስላችሁ በጣም ያስፈራል አይኗ። እኔም ደንግጬ ነው ምን ሆነሻል ምናምን ስላት ይሄን ነገረችን ማለት ነው። ስልክ የላትም ብቻ በእነሱ ስልክ ነው ብር ሞልታ የምትደውለው። አይገርምም? ካርድ ሞልታ በእነሱ ስልክ ትደውላለች ማለት ነው። እና እንደዚህ አይነት ነገር ባታደርጉ 3 ወር እንኳን ቢያልፋቸው ልጆቹ እንደምንም ብላችሁ ተፍተፍ ማለት ለልጆቹ መፍትሄ መፈለግ፣ በቃ ካላስ መፍትሄ መፈለግ ያለውን ነገር ማመቻቸት። በስልክ እንኳን ለራሳቸው ባይሰጧቸው እንኳን በእነሱ ስልክ በወር ቤተሰቦቻቸውን ማግኘት፣ ቤተሰቦቻችን የሚያገኙበት ነገር መፍትሄ በወር ማለት ነው። ደሞዛቸውን ከአንዳንድ ወር በኋላ ባያሳልፉባቸው። ሌላው ይሄ ነው ምለው በቃ ማለት
እንደዚህ አይነት ነገር ባታደርጉ ባይነኝ። በቃ አንደኛዋን ልንገራችሁ እንደዚሁ ማለት ነው። አንደኛዋ ደግሞ ወር ከምናምን ነው አሁን ወር ከ15 ቀን ምናምን ነው የሚሆናት። 4 ልጅ አላለች ቤት ውስጥ በጣም ጨምላቃ ናቸው አለች። በጣም ሲበዛ ጨምላቃ ናቸው አለች። የነሱ ስራ እንደገና ሴትየዋ አለች ግልምጫዋ ምኗ አለች። እንደገና በቃ የሆነ የሌለ በጣም ጨምላቃ ናቸው አለች ልጆቿ ማለት ነው። እና ምንድነው አለችኝ መሰላችሁ ወገቧን ያማታል ልጅቷ ማለት ነው። በጣም ወገቤን እግሬን ያመኛል አለች። ከዛ የሐኪም ቤት ውሰጂ ምናምን ስላት ይሄ ፈርዶበት ፈነዶል አለ ወላሂ። ከዛ ፈርዶበት ፈነዶል እሱን ትሰጠኛለች አለች። ከዛ ይሄ ደግሞ ምን መፍትሄ የለውም አለች። ምንም ህመሙንም ምናምን ሊያሳግስልኝ አልቻለም አለች። ስለዚህ ምንም እንትን የለም በቃ እየተመቸኝ አይደለም ቤት ምናምን አለችኝ። እና አንድ ሌላው ሻምፖ ብቻ የተለያየ ነገር በቃ ምንም ገዝታልኝ አታውቅም አለች። ብቻ በጣም ስንቱን ልንገራችሁ ወላሂ። እና ደላላ ደውላ እንትን ስትል ደግሞ ስጠይቀው ምን እላታል ገና ማለት እሷን ስረሳ እነግራቸዋለሁ። እሷ የፈለገችው ቢሮ እንድትሄድ ነው፣ ቢሮ እንደወስዷት ማለት ነው። ገባችሁ? ከዛ ቢሮ ሄዳ ሌላ ቤት እንድትቀይር ትፈልጋለች ባያንስ ማለት ነው። ከዛ ደውላ ስታማክረው ስትለው አይ በዚህ ሰዓት ቢሮ ምናምን እንዳትያት፣ ቢሮ ካልሻት ምንድን ነው አገርሽ ላይ ትሸኝሻለች፣ ኢትዮጵያ ትሸኝሻለች፣ ቢሮ ካልሻት ምናምን ብሎ ይላታል። ለምን ቢያንስ እኮ ማለት ነው ለነሱ መጨነቅ አለባቸው አይደል? እንዲህ ሀባይቢ የምር እዛ ጋ እኮ ቤተሰብ እረዳለሁ፣ እዛ ጋ የሆነ ነገር አስበው በቃ ስትነግረኝ ወላሂ በጣም ታሳዝናለች። ልጅ አላት፣ ቤተሰብ ምናምን አለ፣ ቤታቸው ፈርሶ በረብሻው ምናምን ምክንያት እና በቃ እናቷ ያላትን ነገር ወርቋ ምኗን ሽጣ በቃ ወደዚህ መጣዋለችኝ እና በጣም ታሳዝናለች ወላሂ። እና ያው አንዳንዶች አሉ አንዳንዱ ደላላዎች ወላሂ አይፈረድም። እኔ ይቅርታ እንድታደርጉልኝ ይፈልጋለሁ። እዚህ ጋር ምንድነው እኔ ሁሉንም አይደለም እያልኩ ያለሁት እዚህ ጋር ማለት ነው እያልኩ ያለሁት ምንድነው አንዳንዶች አላችሁ ወደዚህ ከመጡ በኋላ ከላኳቸው በኋላ የሚከታተሉ እንደ እናት ሆነው ያለውን ነገር ሲጠይቁ ሲያመቻቹ ምናምን ነገር ሰው እና ይቅርታ እንድታደርጉልኝ ይፈልጋለሁ። ሁሉንም አይደለም እያልኩ ያለሁት አንዳንዶች አላችሁ አንዳንዶች ማለት ነው ቢያንስ አዲስ ናቸው። እነሱ የሚያስቡት መቼ ሰርቼ መቼ ቤተሰብ የለውጥ መቼ ሰርቼ የሆነ ነገር ለራሴ አደርጋለሁ ወይም የሆነ ቁም ነገር ይዛለሁ ብለው ነው የሚያስቡት። ግን ገና ለገና የሆነ ነገር አልተመቸኝም፣ ይሄ ነገር ይመቻችልኝ፣ ይሄ ነገር እንዲሆንልኝ ምናምን የሆነ መፍትሄ እንድትፈልጉላቸው ሲጠይቋቸው አንዳንድ ደላላዎች በታምር ለእነሱ ለአይምሮቻቸው አስቡ፣ ለልጆቹ ማለት ነው ለምትልኳቸው ልጆች ማለት ነው። በቃ ለምን የሆነ ቶሎ ብላችሁ የሆነ መፍትሄ መፈለግ ነው በቃ እዛ ጋር ማለት ነው። ገባችሁ? እና ሀባይቢ አላበዛም በቃ ይሄን ይመስላል። በጣም እኔ ገርሞኝ ነው ወላሂ እንደዚህም ለማውራት ምናምን የፈለኩት። ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉት፣ አበረታቶኝ። ያው ያለው ነገር ይሄ ነው ማለት ለሙከራ ነው፣ የሙከራ ስርጭት ነው እና በቃ ምን ልበልሽ ወደፊት ግን የሆነ አንዳንድ ነገር ሲመቻችልኝ በሰፊ እናንተን የሚያዝናና እናንተን በሚያስተምር ቪዲዮ ቀርችላለሁ። ያው እስከዛው ሰላም ቸር ያቆየን።
ወዶ ፈጣሪያችን አላህ ሱብሃነሁ ወተዓላ እያልኩኝ በዚህ አቁማለሁ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።